በጣም ምስኪን ልጅ ነው። በጣም በሰው ክፉ አያስብም። ሁሉም መልካም ቢሆን ቢሳካለት ደስታው ነው። ሰው የሚያወራው ሌላ ነው፣ እግዚአብሔር ግን ለሱ የሚያወራው ሌላ ነው። የጠላት አጀንዳ ሌላ ነው፣ እግዚአብሔር ግን የኔ አጀንዳ ይበልጣል። ለፍቷል፣ ደክሟል። ብዙ ጊዜ የሞት ጦር ተወረውሮበታል፣ የሞት ጦር ተነግሮበታል። ከዚህ በኋላ በቃም ተብሏል። እግዚአብሔር ግን እንደዚህ አለ፣ ደርሼዋለሁ። አሁንም ሊወረወር ያለ ከ14 ቀን በኋላ በሱ ላይ ሊንቀሳቀስ ያለው አጀንዳው ሽሬዋል። እዚህ ቤተ ክርስቲያን ዲያሮች ተሳክቶላቸዋል። ሄሎ ተሳክቶላቸዋል። ይላችሁ ይሄ ልጅ ከሀገር ቤት ከመጣበት ቀን ጀምሮ ሁሌ ውጊያ አለ በላይፉ ላይ። ግን አሁን የመጨረሻ ብሎ ነው የመጣው ቀይ አብርቶ። እግዚአብሔር ግን እንደዚህ አለ። መጽሐፍ ሲናገር ርስት ማለት በዚህ ምድር ላይ የመኖር ጊዜ ግን ይህንን ርስት ጠላት ተቀደመው ዛሬ ተባብረን አፈረሰ። ሄሎ አሁን እኮ የማፍረስ ስራ ነው እየሰራን ያለና፣ ምክንያቱም ርስት ሲያዝ፣ ጤንነት ሲያዝ፣ ትዳር ሲያዝ፣ በረከት ሲያዝ፣ ላይፍ ሲያዝ፣ ያንተ የሆነ ነገር ሲያዝ ርስት ተይዟል። ዛሬ ጠዋት፣ ዛሬ ምሽት ከዚህ ሰዓት ጀምሮ ርስትን የያዘው ለቆ ሄደ። ሄሎ ርስትን የያዘው ለቆ ሄደ። ማጥፋሽ ላራኪያ ይሆን አይዞህ ምንም እንዳታስብ። አላገባኝ አሁን ታገባለህ፣ ልጅ ትወልዳለህ። በዚህ ምድር ላይ ከከበሩ ሰዎች የመጀመሪያ ይሆንልህ። ጠላት የዘጋው አንድ ነው፣ እግዚአብሔር ግን 7 ምንጭ ከፍቼለታለሁ። ምክንያቱም ርስቱ ላይ ከ14 ቀን በኋላ ቀይ አብርቷል። ርስቱን የያዘውን ደግሞ የተቀባው ሰው ይመጣና አብረን እንተባበርና ዛሬ ደግሞ መተነዋል። እኔ እዚህ ስለመጣው ብቻ አይደለም የተሰበረው፣ እዚህ እንዲመጣ የእናንተ ትብብር ወሰኘታል። የምንም እኮ የተቀባ ብቻ መምጣት አለ። መደወል ደውላችሁ ፕሮግራም ኤቭሪቲንጋችሁ ነገሮችን ስታዘጋጁ በዚያ ነገር ላይ ትብብር ሲፈጠር የዚህ ሰውዬን ህይወት የዚህ ሰውዬን ርስት ዛሬ ተለቀቀ። ትብብር ይሄ ነው እኮ ርስት ማስለቀቅ ማለት ይሄ ነው። በጌታ በኢየሱስም ከዛሬ በኋላ የእያንዳንዳችሁ ርስት ተለቀቀ። ወይኔ ታምራት! እኔ እግዚአብሔር ምስክር የሆነ አላቅም እንጂ በአንድ ሰው ቤት ላይ ምስጋና ሊፈጠር ክሬት ሊደረግ ማለት የነበረ ቦታ አይደለም፣ ገና ክሬት ሊደረግ እግዚአብሔር በአንድ ሰው ቤት ላይ ምስጋና ሊፈጠር። ማን ነው አሜን ያለ? እዚህ ቸርች ላይ ማለት ነው። እዚህ ቸርች ላይ ማለት ነው። እዚህ ቸርች ላይ ከ6 ወር ምንድነው ከ6 ወር በፊት 6 ወር የዛሬ 6 ወር ወዳላ ሂዱና ቸርችን እንደዚህ ለሁለት ለመሰንጠቅ ፕሮግራም አዘጋጅተው ጨርሶ ሰው ከሰው ጋር እንዳይስማማ የሰውን አውራጣት እየቆረጠ ያለው ዋናው አዶኔቤዜቅ እግዚአብሔር ዛሬ ከቀኑ 10 ሰዓት አካባቢ ላይ ያዘ። ወይኔ ታምራት! አረ አንድ ሰው አሜን ይበለ። አንድ ሰው አሜን ይበለ። አሁን ለምሳሌ ኦክቶበር፣ ኖቬምበር፣ ዲሰምበር ቀጥሎ ያለው ጃንዋሪ፣ ፌብሩዋሪ፣ ማርች እዚህ ቸርች ላይ የምስጋና ፕሮግራም አለ። ሁለቱም እኮ ነው ብላችሁ የብዙ ሰዎች ምርኮ መልሼዋለሁ። ይጠፋል እያለው ይነጋገራሉ፣ አይኖሩም እያለው ይወያያሉ። እኔ ይዤ ጌታን ይዤ ጌታን ይዤ አይሳካም እያለው ይነጋገራሉ፣
አይመረም እያለው አይሳካም እያለው ይነጋገራለሁ አይዘምርም እያለው ያወራለሁ ይዤ ጌታን ይዤ ጌታን አይቀጥልም እያለው ደሞዝም የለም እያለው የሚበላው ነገር የለም እያለው ዘም እየተነጋገሩ ይወያያለው ይዤ ጌታን ይዤ ጌታን ይዤ ጌታን ይዤ ሰው አለኝ አይደለም ያልኩት ጌታ አለው ይነስ ማመካዬ መታመኛ አሜን ነው ወይ? ዲያሮች ሌላ ሪቫይቫል መጥተዋል። ሌላ መንፈሳዊ ንቅናቄ መጥተዋል። ከሞን ዛሬ የዲያርን ርስት የያዘው ዋና ዛሬ ተያዘ። አንድ ሰው ጮሆ ተያዘ። አራካታ ያባ ይወለ አባቴ በሕይወት አለ የለም የለው። ድንገት ነው የሞቱት። ድንገት እዚህ እያለ ድንገት ኦኬ። አሁን መንፈሳዊ ዓለም ላይ ያንተ አያት ጭምር አባትን ጠርተው ወስዷል። አባቴ ደግሞ አንተን እየጠራ ነው። ድንገት በቤተሰባቸው ላይ ድንገት ቱዴይ ዛሬ የአያቲ መንፈስ የተወጋይ ድገመውና አሜን በለው። ድገመውና አሜን በለው። ቆይ አንድ ጥያቄ ልጠይቅ። አሁን መንፈሳዊ ዓለም ላይ የሆነ ኮኔክሽን ስላየው ነው። የአያቲ ስም ማን ነው? እሺ እሱን ያዙት። የአያቲ ስም ማን ነው? አሜን አትልማ። እኔ መልእክተኛ ነኝ እዚህ ከተማ ማለት ነው። ጌታ ምስክሬ ነው የምላቸው። ዝም ብዬ ፕሮግራም ስላላሳጀው ምናምን የሆነ በቃ ሰው ዘፍርጋ መምጣትን እንደ ሌላ አገልጋዮች እንደሚያስብ ምናምን እዚህ ቁጭ ብዬ ምናምን በቃ ፈልጌ ፕላን አድርጌ ምናምን አይደለም እዚህ የመጣሁት። ኢየሱስ ምስክሬ ነው የምላቸው። ሳውዝ አፍሪካ 100 ዓመት እድሜ እስካለ ድረስ ባልመጣ ላይፌ ጽድት ያለ ነው። እውነትን ነው የምላቸው። በቃ ረጅም ዘመን ራሱ ባልመጣ ምንም ማጣው ነገር የለም። እግዚአብሔር ፈጽሞ ባርኮኛል። በቃ እዚህ የመጣሁት ለምንድን ነው ብላችሁ ከተናገሩ ድምፅ ስለሰሙ፣ በቃ ሊትራሊ እግዚአብሔር ድምፅ ስለሰጠ። ምክንያቱም እናንተ ከተባበራችሁ በእኔ ላይ ያለው ጸጋ ከተባበረ ይሄ ልጅ ካመለጠ በቂው። አሜን አትሉ? አሜን አትሉ? ተሳክቶላችኋል። 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 አሁን ከነገ ጀምሮ ፋይናንሻል ኬዝ ላይ ነው የምጸልየው። ምክንያቱም እዚህ ምድር ላይ ዋጋ መክፈል አለብን፣ ጊዜን መጠቀም አለብን። እግዚአብሔር ደግሞ የሆነ ነገር በላይ ላይ ማምጣት አለ። አሜን ለሚል ይሁን፣ አሜን ለሚል ይሁንለት። አጠገብ ላይ ያለውን ሰው ያዝና ያንተ ርስትም ተለቀዋል በለው። ድገመው። ዛሬ የብዙ ሰዎች ነገር ተለቀቀ። ውሰደው አንተ ተለቀቀ። አሜን ለሚል ይሁን፣ አሜን ለሚል ይሁን። ስማ አንተ ማለት ደገለ የሚባል ሰው ያለው ደገለ ይሄ ሀገር ቤት ሰውየውን የሚታቅበትን ቦታ ብቻ ቼክ አድርግልኝና ደገለ ቼክ አድርግና ጸጥ በል። ነገር እጃችሁ ወደ ላይ ከፍ አድርጉ። 6 ሰዎች እዚህ ጉባኤ ውስጥ አላቸው። እጃችሁ እንደታሰረ አይነት በቃ
ሁል ጊዜ በመልቀስ ውስጥ ያላችሁ ጌታ ሆይ እስከ መቼ ነው የምትሉ? እግዚአብሔር እጃችሁን ያሰረውን ገመድ አሁን በጠስኩት አለ። ማን ነው አሜን ያለ? ማን ነው አሜን ያለ? ተበጠሰ፣ ተበጠሰ። ጩና አሜን በሉት እስቲ። አንድ ሰው ጮሆ ተበጠሰ ይበለ። 17 ቀኑ ማለት ነው። 14 ቀኑ ሞት ሳይሆን ያን ቀን የምታመሰግንበት ቀን ነው። ያን ቀን የምታመሰግንበት ቀን። አሁን እኔ ሮብ ወይ ሐሙስ ትኬት ቆርጣለሁና ኢትዮጵያ ነኝ እና 24 ላይ ምናምን ኖቬምበር 24 አካባቢ ወደ ደርባን ኮንፈረንስ አለ። ለዛ ኮንፈረንስ ነው የሚመጣው እና ከዛ በፊት ግን ዱባይ አለ ፕሮግራም ማለት ነው። ዱባይ ሄዳለና ከዛ በፊት አሁን መንፈሳዊ ዓለም ላይ አንድ ነገር ልነግርህ ነው። እቺን ያወራሁት ወደዚህ ከተማ እንደገባው ጌታ ከሚያስመልጡ ሰዎች 12 ሰዎችን አሳይቶኛል። ስንት ሰዎች? 12 ሰዎች። ከ12 ሰዎቹ ደግሞ 21 ሰው በዚህ ከተማ ላይ ደግሞ እልም ያለ ይቀባሉ። ቅባት 9 ሴቶች አትያ ካባሃ ለባሃራ ዳሻሃ አሃሃ እግዚአብሔር እነዚህን ሴቶች ወንዶችን እግዚአብሔር በዚህ ከተማ 21 ሰዎችን በክብር አነሳቸዋለሁ። እግዚአብሔር 2018 ላይ ይሄ ቸርች በተቀባው እንጂ በወረኛ አይመራም። አትያ ካባና ሸታ ያስሆ አጠገቢ ላይ ያለውን ሰው ያዝና 2018 ላይ በለው ይህ ቤተ ክርስቲያን በለው በፖለቲከኛ ሳይሆን በለው በቅባት ይመራል በለው። እነዚህ የተቀቡ ሰዎች ይፈለፈላሉ። አሜን ለምን ጀግና ይሆንለት ገና ማለት ነው። ይሄ ቤተ ክርስቲያን ገና ሚሽነሪዎችን ኢትዮጵያ ላይ ያሰማራል። ዲኮብራ ሳታ ሌብራ ካሻባሃቴሞ ቪና አላሃንያ ታካሃ ይወላችሁ። ይሄ ልጅ በጣም ምስኪን ልጅ ነው። በጣም በሰው ክፉ አያስብም። ሁሉም መልካም ቢሆን ቢሳካለት ደስታው ነው። ሰው የሚያወራው ሌላ ነው፣ እግዚአብሔር ግን ለሱ የሚያወራው ሌላ ነው። የጠላት አጀንዳ ሌላ ነው፣ እግዚአብሔር ግን የኔ አጀንዳ ይበልጣል። ለፍቷል፣ ደክሟል። ብዙ ጊዜ የሞት ጦር ተወረውሮበታል፣ የሞት ጦር ተነግሮበታል። ከዚህ በኋላ በቃም ተብሏል። እግዚአብሔር ግን እንደዚህ አለ፣ ደርሼዋለሁ። አሁንም ሊወረወር ያለ ከ14 ቀን በኋላ በሱ ላይ ሊቀሰቀስ ያለው አጀንዳው ሽሬዋል፣ ሽሬዋል፣ ሽሬዋል። እዚህ ቤተ ክርስቲያን ዲያሮች ተሳክቶላቸዋል። ሄሎ ተሳክቶላቸዋል። አገልጋዮች ተሳክቶላቸዋል። መሪዎች ተሳክቶላቸዋል። አይሆንም ያለ እግዚአብሔር ፈቃድ በዚህ ከተማ ላይ አንዳች ነገር አይሆንም። ፌን አላሃንያ ካባን ሰታይ ይላችሁ። ይሄ ልጅ ከሀገር ቤት ከመጣበት ቀን ጀምሮ ሁሌ ውጊያ አለ በላይፉ ላይ። ግን አሁን የመጨረሻ ብሎ ነው የመጣው ቀይ አብርቶ። እግዚአብሔር ግን እንደዚህ አለ። መጽሐፍ ስናገር ርስት ማለት በዚህ ምድር ላይ የመኖር ጊዜ ግን ይህንን ርስት ጠላት ተቀደመው ዛሬ ተባብረን አፈረስ። ሃሎ አሁን እኮ የማፍረስ ስራ ነው እየሰራን ያለና። ምክንያቱም ርስት ሲያዝ፣ ጤንነት ሲያዝ፣ ትዳሪ ሲያዝ፣ በረከት ሲያዝ፣ ላይፍ ሲያዝ፣ ያንተ የሆነ ነገር ሲያዝ ርስት ተይዟል። ዛሬ ጠዋት፣ ዛሬ ምሽት ከዚህ ሰዓት ጀምሮ ርስትን የያዘው ለቆ ሄደ። ሃሎ ርስትን የያዘው ለቆ ሄደ። መጥበሽ ላራኪያ ይሆን እዳይወጭ እዳይወጭ ኡና እዳይወጭ ይሆን ባላ ቆምልኝ። ይኸውልህ አይዞህ ምንም እንዳታስብ። አላገባኝ አሁን ታገባለህ፣ ልጅ ትወልዳለህ። በዚህ ምድር ላይ ከከበሩ ሰዎች የመጀመሪያ ይሆንልህ።
አንድ ነው። እግዚአብሔር ግን 7 ምንጭ ከፍቼለታለሁ አለ። ምክንያቱም ርስቱ ላይ ከ14 ቀን በኋላ ቀይ አብርቷል። ርስቱን የያዘውን ደግሞ የተቀባው ሰው ይመጣና አብረን እንተባበርና ዛሬ ደግሞ መተነዋል። እኔ እዚህ ስለመጣው ብቻ አይደለም የተሰበረው፣ እዚህ እንዲመጣ የእናንተ ትብብር ወሰኘታል። የምሬን እኮ ነው። የተቀባ ብቻ መምጣት አለ። መደወል ደውላችሁ ፕሮግራም ኤቭሪቲንጋችሁ ነገሮችን ስታዘጋጁ በዚያ ነገር ላይ ትብብር ሲፈጠር የዚህ ሰውዬን ህይወት የዚህ ሰውዬን ርስት ዛሬ ተለቀቀ። ትብብር ይሄ ነው እኮ ርስት ማስለቀቅ ማለት ይሄ ነው። በጌታ በኢየሱስም ከዛሬ በኋላ የእያንዳንዳችሁ ርስት ተለቀቀ። ወይኔ ታምራት! እኔ እግዚአብሔር ምስክር የሆነ አላቅም እንጂ በአንድ ሰው ቤት ላይ ምስጋና ሊፈጠር ክሬት ሊደረግ ማለት የነበረ ቦታ አይደለም፣ ገና ክሬት ሊደረግ እግዚአብሔር በአንድ ሰው ቤት ላይ ምስጋና ሊፈጠር። ማን ነው አሜን አለ? እዚህ ቸርች ላይ ማለት ነው። እዚህ ቸርች ላይ ማለት ነው። እዚህ ቸርች ላይ ከ6 ወር ምንድነው ከ6 ወር በፊት 6 ወር የዛሬ 6 ወር ወደ ኋላ ሂዱና ቸርችን እንደዚህ ለሁለት ለመሰንጠቅ ፕሮግራም አዘጋጅተው ጨርሰው ሰው ከሰው ጋር እንዳይስማማ የሰውን አውራጣት እየቆረጠ ያለው ዋናው አዶኔ ቤዘቅ እግዚአብሔር ዛሬ ከቀኑ 10 ሰዓት አካባቢ ላይ ያዘ። ወይኔ ታምራት! አረ አንድ ሰው አሜን ይበለ። አንድ ሰው አሜን ይበለ። አሁን ለምሳሌ ኦክቶበር፣ ኖቬምበር፣ ዲሰምበር ቀጥሎ ያለው ጃንዋሪ፣ ፌብሩዋሪ፣ ማርች እዚህ ቸርች ላይ የምስጋና ፕሮግራም አለ። ሁለቴን እኮ ነው ብላችሁ የብዙ ሰዎች ምርኮ መልሼዋለሁ። ይጠፋል እያለው ይነጋገራሉ፣ አይኖሩም እያለው ይወያያሉ። እኔ ይዤ ጌታን ይዤ ጌታን ይዤ አይሳካም እያለው ይነጋገራሉ፣ አይመረም እያለው አይሳካም እያለው ይነጋገራሉ፣ አይዘምርም እያለው ያወራሉ። ይዤ ጌታን ይዤ ጌታን አይቀጥልም እያለው ደሞዝም የለም እያለው የሚበላው ነገር የለም እያለው እዘም እየተነጋገሩ ይወያያለው። ይዤ ጌታን ይዤ ጌታን ይዤ ጌታን ይዤ ጌታን ይዤ ሰው አለኝ አይደለም ያልኩት ጌታ አለው ይነስ ማመካዬ መታመኛ ሪዞሉሽን አሜን ነው ወይ? ዲያሮች ሌላ ሪቫይቫል መጥተዋል። ሌላ መንፈሳዊ ንቅናቄ መጥተዋል። ከሞን ዛሬ የዲያርን ርስት የያዘው ዋና ዛሬ ተያዘ። አንድ ሰው ጮሆ ተያዘ። አራካታ ያባ ይወለ አባት በጎታ የለም ድንገት ነው የሞቱት። ድንገት እዚህ ያለ ድንገት ኦኬ። አሁን መንፈሳዊ ዓለም ላይ ያንተ አያት ጭምር አባትን ጠርተው ወስዷል። አባቲ ደግሞ አንተን እየጠራ ነው። ድንገት በቤተሰባቸው ላይ ድንገት ቱዴይ ዛሬ የአያቲ መንፈስ የተወጋይ ድገመውና አሜን በለው። ድገመውና አሜን በለው። ቆይ አንድ ጥያቄ ልጠይቅ። አሁን መንፈሳዊ ዓለም ላይ የሆነ ኮኔክሽን ስላየው ነው። የአያቲ ስም ማን ነው? እሺ እሱን ያዙት። የአያቲ ስም ማን ነው? አሜን አትልማ።
እኔ መልእክተኛ ነኝ እዚህ ከተማ ማለት ነው። ጌታ ምስክሬ ነው የምላችሁ። ዝም ብዬ ስለ ፕሮግራም ስላላሳጅም ምናምን የሆነ በቃ ሳውዝ አፍሪካ መምጣትን እንደ ሌላ አገልጋዮች እንደሚያስብ ምናምን እዚህ ቁጭ ብዬ ምናምን በቃ ፈልጌ ፕላን አድርጌ ምናምን አይደለም እዚህ የመጣሁት። ኢየሱስ ምስክሬ ነው የምላችሁ። ሳውዝ አፍሪካ 100 ዓመት እድሜ እስካለ ድረስ ባልመጣ ላይፌ ጽድት ያለ ነው። እውነትን ነው የምላችሁ። በቃ ረጅም ዘመን ራሱ ባልመጣ ምንም ማጣው ነገር የለም። እግዚአብሔር ፈጽሞ ባርኮኛል። በቃ እዚህ የመጣሁት ለምንድን ነው ብላችሁ ከተናገሩ ድምጽ ስለሰማሁ፣ በቃ ሊትራሊ እግዚአብሔር ድምጽ ስለሰጠ። ምክንያቱም እናንተ ከተባበራችሁ በኔ ላይ ያለው ጸጋ ከተባበረ ይሄን ልጅ ካመለጠ በቂ። አሜን አትሉ? አሜን አትሉ? ተሳክቶላችኋል። 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 አሁን ከነገ ጀምሮ ፋይናንሻል ኬዝ ላይ ነው የምጸልየው። ምክንያቱም እዚህ ምድር ላይ ዋጋ መክፈል አለብን፣ ጊዜን መጠቀም አለብን። እግዚአብሔር ደግሞ የሆነ ነገር በላይ ላይ ማምጣት አለ። አሜን ለሚል ይሁን። አሜን ለሚል ይሁንለት። አጠገብ ላይ ያለውን ሰው ያዝና ያንተ ርስትም ተለቀዋል በለው። ድገመው። ዛሬ የብዙ ሰዎች ነገር ተለቀቀ። ውሰደው፣ አንተ ተለቀቀ። አሜን ለሚል ይሁን። አሜን ለሚል ይሁን። አንተ ማለት ደገለ የሚባል ሰው ያለው ደገለ ይሄ ሀገር ቤት ሰውየውን የሚታቅበትን ቦታ ብቻ ቼክ አድርግልኝና ደገለ ቼክ አድርግና ጸጥ በል። ብነግርህ ነገር እጃችሁ ወደ ላይ ከፍ አድርጉ። 6 ሰዎች እዚህ ጉባኤ ውስጥ አላቸው። እጃችሁ እንደታሰረ አይነት በቃ ሁል ጊዜ በመልቀስ ውስጥ ያላችሁ ጌታ ሆይ እስከ መቼ ነው የምትሉ? እግዚአብሔር እጃችሁን ያሰረውን ገመድ አሁን በጠስኩት አለ። ማን ነው አሜን ያለ? ማን ነው አሜን ያለ? ተበጠሰ። ጩና አሜን በሉት። እስቲ አንድ ሰው ጮሆ ተበጠሰ ይበለ። 17 ቀኑ ማለት ነው። 14 ቀኑ ሞት ሳይሆን ያን ቀን የምታመሰግንበት ቀን። ያን ቀን የምታመሰግንበት ቀን። አሁን እኔ ሮብ ወይ ሐሙስ ትኬት ቆርጣለሁና ኢትዮጵያ ነኝ እና 24 ላይ ምናምን ኖቬምበር 24 አካባቢ ወደ ደርባን ኮንፈረንስ አለ። ለዛ ኮንፈረንስ ነው የሚመጣው እና ከዛ በፊት ግን ዱባይ አለ ፕሮግራም ማለት ነው። ዱባይ ያለና ከዛ በፊት አሁን መንፈሳዊ ዓለም ላይ አንድ ነገር ልነግርህ ነው። እቺን ያወራሁት ወደዚህ ከተማ እንደገባው ጌታ ከሚያስመልጡ ሰዎች 12 ሰዎችን አሳይቶኛል። ስንት ሰዎች? 12 ሰዎች። ከ12 ሰዎቹ ደግሞ 21 ሰው በዚህ ከተማ ላይ ደግሞ እልም ያለ ይቀባሉ። ቅባት 9 ሴቶች አትያ ካባሃ ለባሃራ ዳሻሃ አሃሃ እግዚአብሔር እነዚህን ሴቶች ወንዶችን እግዚአብሔር በዚህ ከተማ 21 ሰዎችን በክብር አነሳቸዋለሁ። እግዚአብሔር 2018 ላይ ይሄ ቸርች በተቀባው እንጂ በወረኛ አይመራም። አትያ ካባና ሸታ ያስሆ አጠገቢ ላይ ያለውን ሰው ያዝና 2018 ላይ በለው ይህ ቤተ ክርስቲያን በለው በፖለቲከኛ ሳይሆን በለው በቅባት ይመራል በለው። እነዚህ የተቀቡ ሰዎች ይፈለፈላሉ። አሜን ለምን ጀግና ይሆንለት ገና ማለት ነው። ይሄ ቤተ ክርስቲያን ገና ሚሽነሪዎችን ኢትዮጵያ ላይ ያሰማራል። አትጠራጠር በእናትህ። አዶንያሶች ቤት ይገባሉ፣ ሶሎሞን ይወጣል።
አካቲያባ በፖለቲካ አካባቢ የያዘ አዶንያስ እንደዚህ ነው። እኔ ንጉስ ነኝ ብሎ ሰፈር አናወጠ፣ አካባቢን አናወጠ። በቃኝ ከኔ በላይ የለም፣ ዳዊትን ነው የሾመኝ፣ እኔ ንጉስ ነኝ፣ የእስራኤል ንጉስ ነኝ ብሎ በሬ አርዶ አብልቶ ሰዎችን አፍ ሞልቶ ሆድ ሞልቶ ማስወራት ጀመረ። ዳዊትም ይህንን ሰማና ሹማምንቶችን ጠራ። አሁን በእስራኤል ላይ ንጉስ የሚሆነውን ሰው ሾም ያለ ብሎ ሰሎሞን ላይ ዘይት ሲያፈስ አዶንያስ እንደ ሾርባ መሆን ጀመረ። እስኪወጣ ነው ለካ የተቀባው። ሲወጣ አደባባይ የኔ ነው ያለው ቤት ይገባል። ባኪ ሳውዝ አፍሪካ ላይ ይሄ መንፈስ ይምጣ። ጩና አሜን በል በእናትህ። እኔ ሀገሪቷ ላይ የሚመኘው ይሄ መንፈስ ነው። ይሄ በቃ ቤተ ክርስቲያን ላይ የሚፈልገው ይሄ የአዶንያስ ስፒሪት ያለው ሰው ሳይሆን የሰሎሞን መንፈስ ያለው ሰው። አሁን አብዛኛው ቸርች ላይ የአዶንያስ መንፈስ ነው ያለው። በፖለቲካ እኔን ምረጡኝ ብሎ ሰፈር የሚያደራጅ ቸርች ሽማግሌ። አንተ ድሮ እኮ ሀገር ቤት ላይ እኮ ሽማግሌ ትሆናለህ ብሎ ተመርጦ አስመራጭ ኮሚቴ ሲይዝ ቸርች የማይመጣ ነው እኮ ድሮ ሀገር ቤት ላይ። እስከዚህ ድረስ እንፈራለን መሪ መሆን። እዚህ ሳውዝ አፍሪካ ላይ ግን እኔን ምረጡኝ ብሎ ፖለቲካ። አይ አጠገቢ ላይ ያለው አዶንያስ ነው ያ ሰውዬ፣ እንዳታምነው በለው። አንቀበልም። አጠገቢ ላይ ያለው አሁንም ያዘውና ምሳ አብልተኝ ምረጠኝ አትበል በለው። ዘንድሮ በሆድ የለም በለው፣ በቅባት እንጂ በላ። አሜን ለምል ይሆንለት። ሳውዝ አፍሪካ ላይ ይሄ መንፈስ ይምጣ። እኔ ጸሎቴ ነው። ዲፍን ሳውዝ አፍሪካ ላይ አንድ አካባቢ ላይ አውቃለሁ። እዚህ አካባቢ እንደዚህ ያን ነገር እንኳን ስለማይፈጠር ወደ ጆበርግ አካባቢ ላይ ምርጫ ቀን ላይ ሰው ድብድብ የፈጠረ ቸርች አውቃለሁ። ሚዲያ ላይ አይታችሁ እንደው ድብድብ፣ ግማሹ ጎጡ፣ አንድ ጎጡ እኔን ምረጠኝ፣ አንድ ጎጡ እሱ አይሆንም እሱ ሆ አንተ ይህ ቸርች ቤተ ክርስቲያን እኮ ነው። ቤተ ክርስቲያን ላይ አንተ እንደዚህ የምትለው እኮ ከየት ነው የመጣው? ግን አየከስ ልጅ እኮ ማነው ያሳደገ? መቼስ አባቴና እናቴ ክርስቲያን አይደለም። ሃይ አጠገቤ ላይ ያለው መንፈስ የተወጋ ይሁን በለው። በእና ተናገር ይሄንን ሰው መንፈስ ይወጋ በለው። አንተ በቅባት እንጂ አካቲያ ባህር ዘንድሮ እዚህ ከተማ ላይ ይሄ ይሆናል። አዶንያሶች ቤት እየገቡ ሶሎሞኖች ከተደበቁበት ቦታ ይወጣል። አጂያ ካባሃ አሊያ ኮባሃ እኔ ነኝ ፖስ የሚለው ላይ ዛሬ ሱቅ ላይ ቆሞ የሚሰራ አንድ ብላቴና ድንገት ፖስ ነው ሀገር ማናወጥ ይጀምራል። አተ ቅባት ለዚህ ቤት ብቻ አይደለም ለስራ ራሱ ያስፈልጋል። ከሞን በጌታ በኢየሱስ እንካ ልንገሬ እንካ እጅን ከፋግና ተቀበል። በገባይበት ቦታ ሁሉ ዊን አድርግ። ምርቃትን ተቀበል። በእናትህ በገባይበት ቦታ ሁሉ አሸናፊ ይሆን። አዶንያሶችን ቤት የሚያስገባ የበረከት ቅባት በላይ ላይ ይፍሰስ። አሜን ለምን ይሆን? አሜን ለምን ይሆን? ከማን ነው ከአንተ ጋር የሚሰራ? ከአንተ ጋር የሚሰራ ኦኬ። እዚህ ከተማ የተጣለ ሰው የለም? ኖ ቼክ አድርግ። ማይምሮ ላይ የተጣለ ሰው ኖርማሊ አፋው ደሳውን ልብ አዝኖ ውስጤ ሲያየው ሁሌ ቡግ የሚል የሆነ ሰው በመንፈስ ስላየው ነው ያንን ሰው ተው ማለት ወርጌት እንድታረግ ስለሚፈልግ አሁን እዚህ ጉባኤ ውስጥ እንድታወራ ማለት ነው። ያንን ሰውዬ ሀሳቡ ማለት ስታገኘው አይን ላይ ይመጣል። በቃ ማለት ሰላም ነኝ፣ ግን ውስጤ ላይ በጣም ልቢ ስለተጎዳ ሁሌ የመያዝ ነገር አለ። ልቀቀው ያንተን ነገር እግዚአብሔር ፈትቻለሁ ስላለ ተው። እሺ ፍተው ተው ብለህ ምንም ውስጥ ስላልተፈታ ይህን ነገር አለ ቁጣ ዋክ ልክን አባኪያ ለቶቶ ይኮክ ክያን ወሽኮክ ክያን ኮሌ ኬሶን ወሽኮክ ከበላ በሰማክ
ኢየሱስ ጤጋኩክ in Jesus mighty name, in Jesus mighty name, in Jesus mighty name። እዚህ ቸርች ዳቆን ከኔ ጋር አንድ ሰው ፈጣን ሰው ፈልጋለሁ ከዚህ ከተማ እስኪወጣ ድረስ። ማን አለ? አይ እሱ አይሆንም። ናንተ ሰላም ነው። ሰላም አባ በስመ አብ ወወልድ ወመንፈስ ቅዱስ። በጣም ወዳለሁ። እጃችሁ ወደዚህ ዘሩ። ስም ማን ነበር? ባለቤት የታለች? ለምን ይጸለይ? ትምጣ፣ መርገም ይሰበር። ዛሬ በኢየሱስ ስም እግሪ ላይ የታሰረውን እጅ ላይ የታሰረውን ዛሬ በጥሼዋለሁ፣ 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 በጥሼዋለሁ። የትዳር በርን በኢየሱስ ስም ከፈትከው፣ 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 ከፈትከው በኢየሱስ ደም። አሁን ማግባት ይችላል። ማግባት ይችላል። ስለዚህ ይሄንን 3 ቀን ከኔ ጋር ነው የምትለው። ፈጣን እሺ። ከነገ ጀምሮ አጋንንት ላይ ጂኒ ላይ ስለምጸልይ ኢየሱስ ሃሌሉያ